ንጉሥ ሕዝቅኤልና ኢሳይያስ ከእንግዲህ ግብር ለመክፈል ፈቃደኛ አልሆነም። ሰራዊት ሰበሰበ፣ የኢየሩሳሌምን ግንቦች ከፍ አድርጎ ሰራ፣ ከአሦራውያን ጋር ለጦርነት ተዘጋጀ። ነገር ግን የአሦር ንጉሥ ሰናክሬም በትልቅ ሰራዊት ወደ ይሁዳ ምድር መጣ። በይሁዳ ምዕራብ ያሉትን ከተሞች በሙሉ ያዘ። ኢየሩሳሌምንም እንደዚሁ ለመውሰድ አስፈራራ። ያን ጊዜ ሕዝቅያስ ስህተት እንደሰራ ተገነዘበ። በዓለም በዚያ ክፍል ከነበሩት ብሔራት ሁሉ በጣም ኃያላን የሆኑትን አሦራውያንን መዋጋት አልቻለም። ለአሦር ንጉሥ መልእክት ልኮ እንዲህ አለው፣ ከእንግዲህ ግዛትህን አልቃወምም፣ ለቀደመው ይቅር በለኝ፣ የምትጠይቀውን ሁሉ እከፍላለሁ። ከዚያም የአሦር ንጉሥ ከዚህ በፊት ከነበረው የበለጠ ከባድ ግብር በሕዝቅያስና በሕዝቡ ላይ ጣለ። ገንዘቡን ለማግኘት ሕዝቅያስ በቤተ መቅደሱ ያለውን ወርቅና ብር ሁሉ፣ በቤተ መንግስቱ ያለውን ሁሉ፣ ከሕዝቡም ያገኘውን ሁሉ ወስዶ ለአሦራውያን ላከ። ነገር ግን ያን ጊዜ እንኳን የአሦር ንጉሥ አልረካም።